ተመላሽ ሬሳ ነው። ቀስ ብለህ አሁን ንግባ። ቶሎ በል አፍጥን። ቀኑ የስንት ቀን ይመስላል? ቀን ሂዳ የአንድ ቀን እርግጠኛ እኔ የ3 ዓመት ሲኒየር ነኝ። በ400 እንደውም የአንድ ቀን የዳገት ሰፈር ሰው እንዳለ ቀብር የጨረስኩት እኔ ነኝ። እርግጠኛ ነህ? 3 ቀን ወይም 1 ሳምንት። አንድ ቀን ሂድሽ እኩል ቁጥር 1 2 3 ግባ። ሁለተኛ የኑሮ ደረጃ ተረጋጋ። ይኸውልህ በ400 የድሃ ሰቀቀን አምዳ የትኛው ነህ? በ400 የድሃ ሰቀቀን አምዳ ግባ። በ600 ባለ አንድ ቀስ በል 2 3 ስማ አንገል ልንገርህ፣ ይሄ ሬሳ ገና ከእናቱ ወር ሲወጣ እየቀመለ ነው የወጣው። እሺ አስሞክረኝ፣ ሰቀቀናም ደሃ አስሞክረኝ። እሺ አንድ ምስጥ በለው ብለን አስሞክረኝ ያለ የደሃ ሬሳ አውቀዋለሁ። ስማ በሬሳ አትደራደረኝ አልኩህ እኮ። አትደራደረኝ አልኩህ እኮ። የሙት መንፈስ ነው በስጋ ሂዳንተው ባለ በስጋ ቀይ በእናትህ ውድ ነሽ የኔ ውድ ነው ማድረግ ሽማኪ ውሸት እንዴ? ምኑ ነው ውሸት? ይኸውልሽ ስሚኝ፣ አንድ ማወቅ ያለብሽ ነገር ቢኖር የፍቅርን ኃያልነት ነው። በቃ አፍቅሬሻለሁ፣ ምንም ማድረግ አልችልም። ውሸት ይኸውልሽ እንዴ አሁን እኮ ቁም ነገር የማሰብ አሁን እኮ የቁም ነገር ጊዜ እንዴ የትዳር እኮ ነው። ይኸው ቀለበት የማድረግ እኔ አላምንም። ቀለበት የማድረግ ውሸት አውጪው ወፍ ተዳር እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ እንዴት እንደምወድሽ እኮ ይኔድ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይኸውልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድን ነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይኸውልሽ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይኸውልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ ይቀፍ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ ስሚ የወንዶች ጉዳይ ነው ተሽዋላ። ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅልች ተፈነከተናለች። ያናንተሉ ክፍታፍ ምንም እንዳታስብ እሺ። እምር ከፍሬው ላቀምሳለሁ። እውነትሽ ነው። ቆይ አንዴ ወጣ ምንድነው? ምን ተፈጠረ? ሰባ ምን ተፈጠረ? ምን ሳልነግር ምንም ነገር አላረግም ብዬ ነው። ምንድነው? ፍሬን ሰጣሉ እኮ የምትለኝ እኮ የምን ፍሬ? ፍራፍሬ ነው? የምን ፍራፍሬ ነው? እና ምንድነው? ድንግልና ታስረክበኛለህ እኮ ነው። ሰው ልሆንልሽ ነው። አዋቂ ልሆንልሽ ነው። አይ ነጥላሽ ሊገፈፍ ነው በቃ። ስማ ሰፈር ለአንድ ሰው እንዳትናገር። ወዳጄ ስለሆነ ኧረ በጭራሽ ገላው መጀመሪያ ይሉኛል። ሰፈር በጭራሽ በቃ መጨረሻው ማለት ያስምርልሽ። በይ እንዴ የቆይታ ነው ጠፋ። ይቅርታ በመሀል ደስታዬን መቆጣጠር አቅቶኝ በቃ እንሂድና ፍሬ ፍትቼ አንተ ምን ትላለህ እኮ ይሄ አያስፈልግም እንዴ። አንቺ ደግሞ በቁም ነገር ይሁን ሰው ቁም ነገር እያወራ ትቀልጃለሽ። አንቺ ሳትሄጂ እንዴት ነው ፍሬሽን መውሰድ የምችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ። ሄደህ መውሰድ ትችላለህ። ማውረድ ትችላለህ። ዛፋችሁ ላይ ላውርድ? አውርድ። አቮካዶ ነው? እሺ ቆንጆ ፍሬ። እሺ ቆንጆ ፍሬ ነው። በቃ እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። እንዴ አልኩ። ምን
ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችን። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ? እሷ እኮ ለኛ አስባ ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው። ካገባሁሽ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበር። አትቻገር 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውም ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርቶ ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍጪ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ። ግፊቴ ተነስቶ ክልተው እንዳለ ልማክያ ሰርፕራይዝ እናቴ ቤት ለኔ የኛ ቤት ቸኮልሽ እኮ ቀስ ብሎ ይደርስ ነበር። የኛ ቤት እኮ ነው። የኛ ቤት ነው እንደነገርኩ ፋዛሪ ቀለል ያለ ሰው ነው እና አሁን ገብተክ ስለ ሽምግልናው ታወሩና ቀን ቁርጣችሁ ትወጣለህ። ቀን ስለ ቤት ገብቼ ሽምግልና ሰርግ ምናምን ማለት ነው። ከዛ በኋላ አዎ እሺ ፕሌየሮች ፊት አውራሪ ምን አባት ሊውጥ ነው አሁን? እኔ እኮ ቀልዴን ነበር እናቴ ማለቴ ትዳር ምናምን ነበር። እየቀለድክ ነበር? እየቀለድኩ አይደለም። ለኔም ላንቺም ጥቅም እኮ ነበር አለ። ትዳር አይደለም ታታለሽ። ይሄን ያህል ጊዜ ህይወቴ ላይ ተጫወትክ ነበር እና ወደድክ ነው። እኔ አልሆንሽም የመስዋዕት የተበጥሷል። አቀረናሻለሁ እናቴ ደግሞ ባለ አንድ ብሬ ነኝ። መውለድ አልችልም። ንገሪኝ እንግዲህ ወደዳችሁት አይደለ? እዛ ጋር ያያችኋት የቆመችው አሚግ የነጌ ነበረች። ነጌ እንግዲህ ስለ ነጌ የሆነ ነገር የሆነ ታሪክ በጣም ጥሩ። ነጌ እንግዲህ የዚህ አድባሪ ጦርነት ጊዜ ከነበሩ ጀብደኞች አንዱ ነው። ያኔ መንጌ በፍቅር ሲጠራው ፈርስት ኤድ ነው የሚለው። ምን ማለት ነው? የመጀመሪያ ጥሪ፣ የመጀመሪያ ሕክምና የሚሰጠው እሱ ነው። ጠላት ሲያጎፈላ ነጌ ነበር ይወጣል በሚጓ እንዲህ እያለ እሽት ከእዝዝ ድምስዝ በቃ እንደዛ ነበር የሚያደርገው። ምንድነው የሆነው? የዚህ አድባሪ ጦርነት ጊዜ ትንሽ የዚህ አድባሪ እንትኖች ወታደሮች ትንሽ ታገሉ። ያኔ መንጌ አልቻለም። ምን አደረገ? ነጌ ጋር ደወለ። ነጌ አራዳ ልጅ አይኒጂ አለው። ታስፈልገኛለህ አለው። ወዲያው ደወለት። ነጌ ያኔ የት ቢሆን ጥሩ ነው? ቢሾፍቱ በር ላይ በጠዋት ከጓደኛው ጋር ደቅ ብሎ የመጀመሪያውን ሴሹን እንደለኮሰ ነበር የተደወለለት። አልቻለም። ምን አደረገ? ሴሹን ለጓደኛው ሰጠው። ሳያጨሰው እንዳትገለው 5 ደቂቃ ስጠኝ እመጣለሁ አለው። ሚጉን አስነሳ፣ ወጣ። ዝቅ ሲል አንደኛውን እዝ፣ ዝቅ ሲል መስራቅ እዝ፣ ዝቅ ሲል ድምስስ እንዳለ ምን ይቀረዋል? የመጨረሻው እዝ። ያኔ ምንም ቀላ አልነበረው። 2 ያልማረከው ታንክ ነበር። ምን ቢያደርግ ጥሩ ነው? ቀላ ጨርሷል እኮ ይታያችሁ፣ ቀላ ጨርሷል። ዝቅ አለ ሚጉን ይዞ አንደኛውን ታንክ በዚህ ጋር፣ አንደኛውን ታንክ በዚህ ጋር ይዟቸው ከች አየር ኃይል ግቢ አለ። ታንኩ ገብታችሁ መጎብኘት ትችላላችሁ። የሚገርመው ፓርት እሱ አይደለም። ሲሄድ ጓደኛውን ብሎት ነበር ሴሹን እንዳትገለው ተቀበለው። አፓለው ራሱ አጭሶ ፈግሞ ገሎት ሄደ ማለት ነው። ነግዬ ምርጥ ያራዳል። እዚህ ቤት አቤት ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ባሪሽ ዴሊቨሪዎች ነን ባሪሽ ዴሊቨሪ እና ከወይዘሮ ዝናሽ ነው የተላከልህ የአራት ዓመት ፍቅረኛ። አራት ዓመት ፍቅረኛ? አዎ። እና ይቅርታ ደብዳቤ። ኧረ እባክሽ ስጦታና ደብዳቤ ቪዲዮ ምናምን ልታሳያት። እሺ አንድ ወር ሙሉ ያላንተ ምን ያህል እንደከበደኝ አታውቅም። አሁን ደግሞ ጸጉሬን ኮኮስና ሮዝመሪ የተቀባው እንደ በፊት አይኮሰኩስም። ለስላሳ ሆኗል። እባክህ እንታረቅ። ጥሩ ነው አይደለ? ይሄንም ልካልካለ አባ ሰላም ነው እናቴ፣ ሰላም ነው። ነይ ምን ባለቤቴ ነች። ባለቤቴ የአንድ ልጅ እናት ቅርብ ጊዜ ነው የወለደችው እና በወሊድ ምክንያት ወገቧን ትንሽ ይኸውልሽ፣ ባለፈው አልኩሽም ልብስ አጣቢያ እመጣለሁ አላልኩም? ቃል አልገባሁም? እናቴ በሳምንት 3 ቀን ሰኞ፣ ሮብ፣ ዓርብ እየመጣሽ ታጥቢያለሽ። ሂሳብ እንዳታስቢ ጭራሽ ከብላለሁ። ባባ ብቻ እኔ እኮ ስትቆይብኝ ነው የመጣው። በቃ መጣሁ እና አውራትና መጣሁ። እሺ ይኸውልሽ ስሚ እንዴ ፍቅረኛ አለክ አይደል እንዴ? የምን ፍቅረኛ? የአራት ዓመት ፍቅረኛ አለክ አይደል? ይኸውልሽ
ባለቤት ነች ነው የ8 ዓመት ትዳሬ ነች እሷ ፍቅረኛነቷ እኔ ነኝ ለሷ እሷ ለኔ ውሽማዬ ነበረች አንተ አቁም መቅረዝ አቁም ሂድ ተጋታ ዛሬማ አልፋታውም ታመልጠኝ ተመስገን ኡሚዬ የኔና ተመስገን እንግዲህ አለ እንግዲህ ነገም ነው ያለው አሜን ታው እንጂ ልጄ እንደዛ ይባላል ኧረ እባክህ አንተ አሁን ክፋታውን ከሳችሁ ኧረ እባክህ የቀልድ ነው ሲቀልድ ነው እሱ ነው ያሰደጉት ኢሜጅ እኮ ነው የሚያበላሽው እኮ ነገም ልምጣ አዎ ከመስጊድ የምጠራቸው እንግዶች አሉ ከነሱ ጋር አብረታ ፈጥራለሁ ነገም ልምጣ እንደውም እንግዳ ነው አይደል የመጣው ነገ እኔ ልጆት አይደለሁ ከዲጃዬ እኔና እኔ ቀደም ብዬ መጥቼ አላግዞትም ለሾርባ የሚሆነውን እህል አበጥራለሁ አይሻዬም ብቻዋን ሆነች እኮ አይሽ ቆይኒናት ለሳምቡሳም የሚሆነውን ድፍ ምስር እለቅማለሁ ጠጠር ምናምን አይጠፋውም እሱ እንደሆነ ያግዛችሁ አላህ ይባርክ እሺ አሜን አሜን አላህ ይስጥልኝ ቴምሯን ረሳዋት ግን እሺ ሰላሙን እሺ እንዴ ሙዬ ሰላም ነው እንዴት ነሽ ሙዬ አለህልኝ እኔ እንኳን በጣም ታዝቢያለሁ ምን ነው ረመዳን ከሪም ሰጥልኝ በጣም ይቅርታ ሙዬ እየዞርኩ ያስፈጠርኩ በቃ ቀልቤን አላቅም ሰሞኑን በጣም ይቅርታ እሺ ነገ እንኳን ምን ይገነሽ ነገ በጣም ይቅርታ ነገ ተይዣለሁ ሙዬ ነገ ሙዬ ሙት ነገ ተይዣለሁ የጀምስ እናት አወቃት በበቃ እንዲ ለምና ነው በቃ ነገ ከመስጊድ ይመጡ እንግዶች አሉብኝ እነሱን ታስፈጥርልኛለህ ብላኛለች ነገ ዛኔ ባይሆን ከነገ ወዲያ እናንተ ጋር አፈጥራለሁ ሱሁሬንም እናንተ ጋር ምን ይመስላል ነገሪ ምንም አትፍሪ ይኸውልሽ እኔን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር በጣም ነገሪኝ እንዴ ነገሪኝ በቃ አርግዣለሁ ምን አርግዣለሁ አዎ ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል ምፈልገውን ነገር ደክም ያለው ይገባኛል የላቤን እንኳን እሰይ ማርክሽ እንኳንም ማርክሽ አምናለሁ ድንገት ሲሆንብኝ ደንግጬ አስወረድኩት አንቺ አውሪያት እንግዲህ ወደዛ አርጊ አስወረድሽው ልጄን ተግሞጠሞጥሽው ልጄን እንዳትገኝ አንቺ አውሪ ልጄን ተግሞጠሞጥችው እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው ልጄ ተርፈሻል ዶዶ ተርፈሻል